ወተሽ ተገናኝታችሁ አታውቁም? በቃ ቤት ነው የሚመጣው፣ በር ላይ መጥቶ ስጦታም ሰጥቶሽ ነው የሚሄደው? አዎ በር ላይ መጥቶ ሰላም ብሎኝ ይሄዳል እንጂ ተገናኝተን አናውቅም። ማለት እረፍት የለኝም እኔ መዳም ቤት። ይኸውልሽ ቅድምም አንዲት ልጅ ገብታ የደበቀችን ነገር እንዳትዋሽ፣ እንደርስበታል። እመቤትን የዋሻ አይደለ። እኔ እረፍት የለኝም ሲጀመር መዳም ቤት ስለምሰራ ሰዎቹ እረፍት ምናምን አይሰጡኝም። እሺ እና በር ላይ ይመጣል፣ ሰላም ላለው ሰላም ለኛ ትንሽ እናወራለን፣ ከዛ ይመለሳል። እሺ እና ኢትዮጵያ አይዴ ማለት ነው ከ3 ከ4 ወር በፊት ከዛ ቤተሰቦቹ ጋር ማስተዋውቆኛል ምናምን። እኔም ቤተሰቦቹ ጋር አስተዋውቃለሁ፣ ቤተሰብ ያውቃል ማለት ነው። ቆይ አንዴ እንደው ምን ብለሽ አስተዋውቅሻቸው ለቤተሰቦች? እሷን ብቻ ማወቅ ፈልጋለሁ። ማለት ጓደኛዬ ነው ብዬ ነው አስተዋውቁት። ማለት በስልክ? አዎ በስልክ ማለት በመጀመሪያ ከይቶቼ ጋር ነው አስተዋወቅኩት። አይ ኢትዮጵያ በሄደ ጊዜ አገኛቸው ቤተሰቦችሽን? በስልክ ነው እንጂ በአካል እንኳን አላገኘም። ማለት ሀገራችን የተራራቀ ስለሆነ ማለት እንደዛ። እሺ እና በቃ እንደዛ እያወራን ቆየን። ኢትዮጵያ ከሄደ በኋላ በጣም ነው የተቀየረ። በቃ ሌላ ሰው ነው መጣ ማለት ነው። ተቀየረ ማለት እኔ ከምን ይሁን ጥሩ ሰው ነው ብለን ሳንጨርስ ቀይሩት። ቅድም ጥሩ ሰው ነው ያልኩት መጥፎ ሰው ሆነ አሁን። እሺ ዘንድሮ የምሬን እኮ ነው። አሁን ላይ በጣም ጨንቆኛል እውነት ለመናገር ማለት ነው። ራሴ በጣም ያማመኝ ነው። ወደ ምንድን ነው የተቀየረ? ወደ ምን ተቀየረ? ባህሪው ሆነ ማለት ከዚህ በፊት እንደዚህ ያወራኝ ነበር፣ ይደውልልኝ ነበር። በቃ 24 ሰዓት ነው የምናወራው፣ በጣም ነው የምናወራው። እና እዛ በሄደበት ሰዓትም እኔ ከቤተሰቦቹ ጋር ከዛ ኢትዮጵያ ሄዶ 20 ቀን ምናምን ከቆየ በኋላ በጣም ተቀየረ። በቃ አለመደወል፣ አለማውራት፣ ቴክስት አለመላክ፣ በቃ ሁሉም ነገር አቆመ ማለት ነው። አንቺ ግን ትደውያለሽ? እኔም እደውላለሁ። እንዴት አልደውልም? እሺ ከዛ ዛሬ ደግሞ ማለት ከ3 ቀን በፊት ማለት ነው እና እንደዚህ እያወራን ምናምን በቃ ከዚህ በኋላ እንዴት ልንገርህ፣ በጣም ነው የሚጨንቀው። እውነት ለመናገር በጣም ጨንቆኛል። እና እንደውም ዛሬ እያለቀስኩ ነው የዋልኩት ማለት ነው ቀኑን ሙሉ። አይዞሽ አፈንጂ የታባቱ ምን አለሽ ዛሬ? በቃ ማለት ከኔ ጋር መሆን እንደማይፈልግ ምናምን ነገረኝ። መቀጠላል ምክንያት አዎ እሺ እና እንደዛ ነው ያለው ነገር ይሄ ነው። ምን ለምን ስትዩ ምን አለ? ለምን ስለ በቃ በጣም ነው የምታስጨንቂ ሰው፣ አስሬ ትደውያለሽ ምናምን አለኝ ይለኛል ማለት ነው። እኔ ደግሞ አስሬ የምደውልለት ከዚህ በፊት እሱ አስሬ ይደውልልኛል ምናምን። በቃ ስራ ራሱ መስራት አልችልም ነበር እሱ ከዚህ በፊት። አሁን ላይ ግን እኔም መደወል ሲጀምር እሱ ደግሞ ሌላ ሰው ተቀየረ እና ልብሽ ተሰበረ። ግን ደስ ያለሽ ነው ይመስላል። አሁን እየሳቅሽ ነው ምናምን እና ምንም የተሰበረ ልብ አይደለም የሚታየኝ። እንደውም በመሄዱ ጥርግ ይበል ነው የሚመስለው። አይደለም የምር በጣም እያለቀስኩ ነው እውነት ለመናገር ማለት ነው። ያው ብዙ ጊዜ እኔ ስቃለሁ፣ በሳቅ ነው ማሳለፍ። እሺ ገብቶኛል፣ እኔ ተረድቼሻለሁ። ለዛ ነው እየቀለልሽ እንዳልሆነ አውቃለሁ። ግን ምንድነው አንቺ አሁን መቶ ስጦታ ሰጥቶሽ ይሄዳል። ከዛ ውጪ ምንም ነገር ንክኪ ምናምን የለም አይደል? እውነቱን ተናገሪ። ኧረ የለንም። ሲጀመር የት እንገናኛለን? እኔ እና እሱ ማለት በመኪና ውስጥ ነው እንደዚህ አውርቼ በቃ ቃን ተቀብዬ ምግብም ካመጣልኝ ምግብን ወስጄ እመለሳለሁ። መዳም ቤት ነው የምሰራው፣ ውጭ እረፍት የለኝም። እና ታዲያ እኔ ግራ የገባኝ
እንዴ በጣም እኮ አደገኛ እኮ ነው። በነገራችን ላይ አሁን እዚህ ውስጥ የምትሰሙኝ ማለት ነው ወንዶች፣ አሁን ሴት ልጅ ሰው ቤት እንደዚህ በኮንትራት ምናምን የምትሰራ ፍቅረኛ ትሁን ኢቨን ሚስት እንኳን ብትሆን ጋዊ የጋብቻ ሰርተክፌት እጅህ ላይ ከሌለ በስተቀር ሄጄ አገኛታለሁ ብለህ እሷን በር ላይ ሰላም ብለሃም ትግባ ምናምን ስታገኛት እዛ ጋር ከታየ አሰሪዎቹ አካዩህ ምናምን በጣም አደገኛ። ቀጥታ ፖሊስ ጋር ነው የሚደውሉት። እይዛት ልጠፋ ወይ የሆነ ነገር እየመከርካት ምናምን ተደርጎ ነው የሚታሰብ። ቢካዝ እቺ ልጅ በኮንትራክት ስር ነው ያለችው፣ ሰራተኛ ነች። የሚያሰሯት ሰዎች እዛ ጋር ሲያዩ ቀጥታ አይምሯቸው ውስጥ የሚሰጡት ትርጉም ይሄንን ነው። ተጠናቀቀ ማለት አንተ ማንም ሆን እዛ ጋር መተህ ፖሊስ ተጠርቶ ምናምን አይ እኔ ህጋዊ ባለቤቷ ነኝ ብለህ የጋብቻ ሰርተክፌት እጅህ ላይ ካለ ኢትስ ኦኬ ባሏ ነው በቃ ችግር የለውም ሊባል ይችላል። ከዛ ውጭ ግን እንዲህ ፌስቡክ ላይ ተጠባብሰን ምናምን ብትይ ማንም አይሰማሽም። አንቺም እሱ ገደል ነው የምትገቡት ሁለታችሁ። እኔ አሁን ቤት እየመጣ ሰላም ይለኛል፣ ስጦታ ይሰጠኛል ምናምን ስትይ እንዴት ሀገር እንዲህ አይነት ሰፋጤ የለም። ባይዚ እንዲህ አይነት ሰፋጤ እንኳን ማለት ነው ይኸውልሽ ቆይ አዳምጪ፣ እንኳን እንደዚህ ቀርቶ በስልክ ቮይስ ሜሴጅ ስታደርግ አንተ ጋር ደጋግማ ምናምን ስትደውል ትጠረጠራል። እቺ ልጅ ስትጠፋ ራሱ ቀጥታ አንተ ቁጥር ነው የሚሰጠው ለፖሊስ። ወንዶቹ ነው የምነግራችሁ፣ ወንዶቹ በጣም ተጠንቀቁ። ማለት ስራችሁ ሌጋል ሆኖ እኔ አሁን ስራዬ ሌጋል ሆኖ ንግድ ፍቃድ ኖሮ መንግስት ኤቭሪቲንግ አውቆ ምናምን ለምሰራው ስራ እንኳን በጣም ተጠንቅቄ ኦርደር ስቀበል ምናምን ግልጽ በሆነ መልኩ ገብቶሻል። እዛ ጋ ያቺ ሴት የሆነ ቃዛይ ምናምን ከኔ ጋር ወርታው ነበር ሰዓት ወይ ብጠፋ ወይ ወንጀል ብሰራ ምናምን ስልኳ ላይ ሊስት ነው የሚታየው። በመጨረሻ ጊዜ ያወራችሁ ከማጋ ነበር ኮንታክት ያደረጋችሁ ምናምን ይመጣል።